እንደምታዩት እንግዲህ ከፊት ለፊቴ 6 እንቁላልና እዚህ ጋር መጥበሻዬ አለ ማለት ነው። ዛሬ የማሳያችሁ እንቁላል ፍርፍር የአረቦችን ነው። ሁላችሁም ተከተሉኝ። አዲስ የሆናችሁ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ላይክ ሼር እያረጋችሁ አበረታቱኝ ሀባይቢ እና እንደምታዩት እንግዲህ ፊት ለፊቴ ላይ 6 እንቁላልና መጥበሻ አስቀምጫለሁ። ተከተሉ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉት ሀባይቢ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እናንተም ሰላም ብዙ ትርፍ ይበልልኝ። በያላችሁበት አህለን ወሰህለን ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ ዛሬ የማሳያችሁ እንደተለመደው የአረቦች እንቁላል ፍርፍር አሰራር አሳያችሁ ነው። እዚህ ጋር እንደምታዩት 6 እንቁላል አለ። እዚህ ጋር መጥበሻዬ አለ። ከመጥበሻዬ እንግዲህ ትንሽ ዘይት አደርጋለሁ እና ከዛ ያው የምጨምረውን አሳያችኋለሁ ማለት ነው። ሁላችሁም ላይክ ሼር እያደረጋችሁ አበረታቱ። እንዴት እንደሚሰራ ማለት ነው። ዘይት ሳናበዛ በቀላሉ ቁርሳችንን እንዴት እንደምንበላ አሳያችሁ ማለት ነው። እዚህ ጋር እንደምታዩት ፍልፍል አስወጥ ትንሽ አለ። ከመጥበሻዬ አደርጋለሁ እንደዚህ። ከዛ እዚህ ጋር እንደምታዩት ጨው መጨመር አለብኝ። ጨው አደርጋለሁ በዛ በመጠኑ። እንደገና እዚህ ጋር ደግሞ ትንሽዬ አሁን አደርጋለሁ ማለት ነው። በነገራችን ላይ እኔ ምግብ ስሰራ በደንብ ነው የምሰራው፣ ግን ያው እንግዲህ ምን ታረጋላችሁ ይጥማል። እንደምታውቁ ይሄው እዚህ ጋር ታየቷል እንደዚህ ሆኗል። አሁን እንግዲህ እምድጃዬን ሸቀያለሁ ማለት ነው። እዚህ ጋር ሙቋል እምድጃው። ከዛ ይሄን እንደዚህ በደንብ ከተደበላለቀ በኋላ እንቁላሌን ቀስ እያረኩ ሰብራለሁ ማለት ነው። ላው ላይ ሰባብሬ ቁጭ አድርጌ ከዛ በማንካዬ አደበላልቀዋለሁ ማለት ነው። ጠይብ እዚህ ጋር የምታዩት ደግሞ እብሪቅ ነው። ሻሂ ሀሊብ ልሰራ ጉድ እያልኩ ነው። ምን እንደሚያስፈልግ ለሻሂ ሀሊብ ደግሞ ተከተሉ ላይ ይችላል። እዚህ ጋር ሀሊብ ምራያ ወይንም ሀሊብ ቦኒ ይባላል። እንግዲህ በየሁሉም ቦታ ይለያያል ማለት ነው። በጣም ነው የሚጥመው። ይሄ ያስፈልጋል። እዚህ ጋር ደግሞ ቀጠፍ አለ የቃው። እዚህ ጋር ደግሞ ቦደራ የቅመም ማጣፈጫ ወይንም ቅመም ማጣፈጫ ይባላል ማለት ነው። የሀሊብ ሆነ አሁን እንዴት ነው ጨምረው እንደምታዩት እዚህ ጋር ቀጠፍ በጣም ደቃቅ ነው። 2 ማንካ ትንንሹ ማለት ነው እጨምራለሁ። እዚህ ጋር ደግሞ ግማሽ ማንካ እጨምራለሁ ማለት ነው። እንደዚህ አድርጌ እጨምራለሁ። ከዛ ሀሊቡ ይሄ ትንሹ ስለሆነ አንዲ ነው መሆን ያለበት። ታይቷ ትንሹ ነው አንዲ ነው መሆን ያለበት ይህ ማለት ነው። በጣም ነው የሚጣፍጠው። እንደገና ደግሞ ያወፍራል። ይሄ ሀባይ ወላሂ እየቀለድኩ አይደለም፣ ያወፍራል። ሁላችሁም ሞክሩት። እንደምታዩት እንግዲህ እዚህ ጋር የሙቋል ማለት ነው ዘይቴ ወይንም መጥበሻዬ። አሁን እንቁላሉ ልስበርና እመለሳለሁ። ጠብቁኝ። ወይንም ስሰብር እስኪ እንዴት ነው ይመቸኛል አይመቸኝም አላውቅም። የምር አይመችም፣ ግን ድምጼን ላስገባላችሁ። አይመችም ሀባይ፣ ካሜራማን ያስፈልገኛል። ስለዚህ ስበርና እንቁላሌን እንደዚህ አድርጌ ላሳያችሁ ከጨረስኩ በኋላ ማለት ነው። ድምጼ ይግባላችሁ። ምክንያቱም ካሜራ ማለት ያለው ሰው አስቸጋሪ ነው። የምር በጣም አስቸጋሪ ነው። ይሄ በጣም ትንንሽ ስለሆነ እንቁላሌ ለዛ ነው 6 ያደረኩት። እሺ ውዶች፣ እና ደግሞ ማሻአላ እኛ ቤተሰብ ስለሆነ ቤተሰቦቻችን በደንብ መብላት ስላለብን ካልበላን ስለማንሳ ለዛ ነው። እናቴ የተማረና የበላ ወርቁ አይወርቅም እንደሚባለው እንደዛ ነገር። ይሄ ምን ነው ሳልበላማ አንቀሳቀስም። እንደዚህ አድርጌ
ይሄ እንቁላል በጣም ነው የሚጠራው ሽታው በተለይ ማለት ነው። ይህ ነው የሚያደርገኝ እንዝዝፍ ነው የሚያደርገኝ። ወላሂ አልወድም እንቁላል ሽታው። ይህ አያችሁ ቁጭ ብሏል በዚህ መልኩ ማለት ነው። ምን ይመስላል? ዋው! ከዛ አሁን ቀስ እያደረግን እንደዚህ አድረገ እንሰራል ማለት ነው። እንደዚህ በደንብ መብሰል አለበት እንዴ! በደንብ መካሄድ ያለበት እንደዚህ አድርገን እንደምታዩት ብሏል ማለት ነው። አሁን እንደዚህ አድርገን ከደበላለቅን በኋላ ቀስ እያደረግን ነው ገልበጥ የምናደርጋሻን እንትን እንዲያይ የሆነ ጭብጥብጥ እንዲያይል ማለት ነው። ቀስ ብሎ በየአይነቱ ትሆናለች ማለት ነው። እንደዚህ ብሎ ሲሰራ እንቁላልም ሴት ይላል የሚባለው ለዛ ነው። እናቴ ምን ነው ሸዋ እና አትርሱ ላይክ ሸር እያረጋችሁ ሀባይቢ እና አያት እንደዚህ አድርገን ቀስ ረጋ ባለ መልኩ ገልበጥበጥ ይደረጋል። እንደዚህ ሞ አሳምሮ እንትን ማለት ምክንያቱም ጨውም ቅመሙም የጨመርኩት ቀስ ብሎ በደንብ ይዋሃዳል። ከዛ ጣዕም ይኖረዋል ማለት ነው። እንደገና ደግሞ በጣም እንደዚህ ብረት ድስቱን ወይንም መጥበሻውን በጣም ስንመታው እንትን ይላል ይገሻሸራል እና በዚህ መልኩ እናደርጋል ማለት ነው። شيلها طيب معليش ترى سويت لكم باش حليب شاهي برانايم ولا صاحي بالله እና እንደዚህ አድርገን እየሰራን እንገኛል ማለት ነው። ሀባይቢ ትወዱታላችሁ ብዬ አስባለሁ። ጧጧት እንግዲህ ቁርሳችሁን የምር ሻሂ ሀሊባችሁን ሰርታችሁ በወተት ሻሂ ሰርታችሁ በተለይ ባሳየኋችሁ ሀሊብ ሰርታችሁ ብትጠጡ ቀጫጭኖች ተወፍራላችሁ። ወላሂ ተወፍራላችሁ። ያወፍራል። እየቀለድኩ አይደለም። ሀሊብ ወይኒ ይባላል ወይንም ሀሊብ ሳያ ነው። ሀሊብ እንደዛ ነገር ዝሮ ይባላል እና ያ በጣም አሪፍ ነው። አያችሁት? በደንብ ምትት ካላረግ ነው መጀመሪያ ላይ ቀስ አርገን ካመታን አይዝም ራሱ ጣዋችን ወይንም መጥበሻችን ማለት ነው። እንደምታዩት በዚህ መልኩ አልቋል ማለት ነው። እንግዲህ ሀሊቤንም እንዴት አድርጌ እንዲሰራው አሳይቻችኋለሁ። ከዛ የፈላ ውሃ ነው የሚጨመረው። እንግዲህ ቅመሙን ከጨመርን በኋላ የፈላ ውሃ ስለሆነ የሚጨመረው እንደዚህ አድርገን በዚህ መልኩ በሚያምር መልኩ ሰርተነዋል። ምን ታረጉታላችሁ ሀባይቢ? አሁን እንግዲህ ወደ ሳህን ስገለብጥ አሳያችኋለሁ። እንደምታዩት እንግዲህ በዚህ መልኩ ጨርሻለሁኝ ማለት ነው ሀባይቢ። እዚህ ጋር እንቁላሌ አለ። እዚህ ጋር ደግሞ ምንድን ነው የሚባለው? እዚህ ጋር ጅብነ ሳይራ ወይንም ጅብነ ካሳት ይባላል። በየቦታው ይለያያል። እዚህ ጋር ለብነ ነው የሚባለው። በጣም ነው የሚጥመው። እዚህ ላይ አሁን ትንሽ ዘይቱን አደርግበታለሁ ካለብነው ላይ። በዚህ መልኩ እንግዲህ በሚያምር ሁኔታ ጨርሻለሁኝ። የዛሬው ቁርሳችን ይህንን ይመስላል። እንግዲህ ብሎግ በመዳም ቤት እንደቀጠለ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በሌላ ቪዲዮ እስከመመለስ ባይ ባይ ሀባይቢ።